እንደምታውቁት የተለያየ አይነት ኢዲየሞች አሉ ከዚህ መካከል ዛሬ ማሳያችሁ ፒፕልስ ወይም ደግሞ ከሰዎች ጋር የሚገናኝ አክቲቪቲያቸው ሊሆን ይችላል ማንነታቸው ወይም ደግሞ የሚያደርጉት ነገር ሊሆን ይችላል ከነሱ ጋር የተያያዙ ኢዲየሞችን እናያለን ኢዲየም ማለት ፈሊጣዊ አነጋገር ማለት ነው እነሱ እናያለን ማለት ነው አብራችሁን ሁኑ Hello friends, this is Right English. My name is Afomia. So ዛሬ የምናየው people's idiom ነው idiom ማለት ነው መጀመሪያ ላይ ፈሊጣዊ አነጋገር ማለት ነው ኦኬ ሶ ፈሊጣዊ አነጋገር የተለያየ አይነት ነገር ሊሆን ይችላል ቀጥታ ሚኒንግ የሌለው ነገር ነው አይደለ አብዛኛው ጊዜ አዎ ሶ ዛሬ ደግሞ የምናየው ከሰዎች ጋር ምን የተያያዘ ኢዲየም ማለት ነው አክሽናቸው ሊሆን ይችላል ጻባያቸው ሊሆን ይችላል የሚያደርጉት ነገር ሊሆን ይችላል ሶ ከነሱ ጋር የተያያዘ ከሰዎች ጋር የተያያዘ የሚያደርጉት ነገር ላይ ዲፔንድ ሆነን እናያቸዋለን ማለት ነው ሶ ይሄ ሌሰን በጣም ይጠቅማቸዋል አብራችሁን ሁኑ ማለት ነው ኦኬ ሶ እንጀምር አይደለ ሶ አንድን ሰው አንድ በጣም አጉል ድፍረት ያለውን ሰው ምንድነው የምትሉት አንድ ሰው በቃ ለህይወቱ አይፈራም አይደለ በሚያደርገው አክሽኖች ኦር ከሰው ጋር በጣም የሚጋፈጥ ሰው አለ አይደለ ሶ what do you call that person እንደዛ ያለትን ሰው ምንድነው የምትሉት ምን ይባላል እንደዛ ያለ ሰው you call it what a daredevil ነው የምትሉት ኦኬ ሶ he dare ማለት ነው በመጀመሪያ dare ማለት የሆነ ነገር መድፈር ነው አይደለ so I dare you to do this ምናምን ላለና so ከዛ ይመጣ ይመስለኛል daredevil ስንል አንድ ሰው አጉል ድፍረት ያለበት ሰው or someone who takes unnecessary risk የሚወስድ ሰው እንደማለት ነው okay so someone that doesn't have any fear for his life or that just keeps on taking risks ምን እንለዋለን we call that person a daredevil okay someone who's excessively brave ማለት ነው ኦኬ በማይገባው ቦታ ላይ አጉል ድፍረት የሚያሳይ ሰው ኦኬ ድፍረት ጥሩ ሆኖ ሳለ ይሄ ግን it's you know over the normal amount of bravery ማለት ነው ኦኬ ሶ የመጀመሪያው daredevil እንለዋለን ማለት ነው እንደዚህ አይነትን ሰው Yes, it's like daredevil. You're like daredevil. ኦኬ ሶ ሁለተኛው someone who አንዳንድ ሰው በጣም እንትን ነው አይደለ ገንዘብ ማውጣት ገንዘብ አውጣ ሲባል እጁ የሚንቀጠቀጥ ሰው አለ አይደለ ገንዘብ ማውጣት ጭራሽ የማይፈልግ ሰው ሶ ያንን ሰው በተለምዶ እንደምንለው we call it greedy አይደለ greedy or በቃ ገንዘብ ማውጣት የማይፈልግ ሰው ሚስቆነቆን ሰው ምናምን እንላለን አይደለ so someone who doesn't like to spend money እና ደግሞ በቃ someone who hates በጣም በቃ ገንዘብ ማውጣት የሚጣላን ሰው ምን ልንለው እንችላለን we call it what cheap steak ልንለው እንችላለን ወይም cheap skate ልንለው እንችላለን ማለት ነው okay not cheap steak actually steak is like a kind of food አይደለ so we call it what a cheap skate ነው የምንለው ማለት ነው not cheap steak okay that was my bad so cheap skate ምንለው ምንድነው ገንዘብ ማውጣት የማይፈልግ ሰው so cheap skate የሆነ ጓደኛ ካላችሁ just try to call him that next time ማለት ነው okay so ገንዘብ ማውጣት የማይወድ ሰው or you know ከግሪድም ላይሆን ይችላል አንዳንድ ሰው just form of habit ገንዘብ ማውጣት በቃ የማይወድ ሰው ካለ we call that what a cheap skate ልንለው እንችላለን ማለት ነው okay cheap skate okay so Unless you're a cheapskate. በጣም ደግሞ ከሰዎች ጋር አንዳንዴ በጣም እንቀራረባለን አይደለ ከጓደኞቻችን ጋር or አብዛኛውን ጊዜ ደግሞ ጓደኝነት ስንመሰርት or even ከወንድም እህቶቻችን ጋር በጣም ቅርርብ ያለን ሰዎች አለን አይደለ so if you're really attached ወይም ደግሞ በጣም close to someone ምን ልንለው እንችላለን ከእህታችሁ ጋር ሊሆን ይችላል ከወንድማችሁ ጋር or ከጓደኛችሁ ጋር በጣም ቅርርብ ካላችሁ or ከጎረቤታችሁ ጋር በጣም የምትቀራረቡ ከሆነ በጣም ጉርብትና ካላችሁ we can call that what you guys are what እናንተ ምንድናችሁ እርስ በርስ ምን ሆናችሁ ልንል እንችላለን we can call that what you guys are joined at the hip ልንል እንችላለን ማለት ነው joined at the hip ካለ ምን ለማለት ነው you guys are
very very close በጣም ትቀራረባላችሁ ለማለት ፈልገን ነው። ኦኬ you guys are really close በጣም ቅርብ ናችሁ like እንደ ጓደኛም ናችሁ። አንዳንድ ጊዜ ከሲብሊንጎቻችሁ ጋር ወይም ደግሞ ከወንድምህታችሁ ጋር ልክ እንደ ጓደኛ የሆነ ቅርበት ሊኖራችሁ ይችላል አይደለ? so we can say you guys are joined at the hip አይደለ? በጣም close ናችሁ like without each other ምንም ነገር አሰሩም ማለት ነው። ኦኬ so this word is what joined at the hip ልንል እንችላለን ማለት ነው። ኦኬ so what about አንድ ከባድን ስራ ብዙ ጉልበት የሚጠይቅ ስራ ወይም ደግሞ የጉልበት ስራ የምንለውን ስራ ምንድን ነው የምትሉት? የጉልበት ስራ እስኪ በሉኝ በእንግሊሽ። ሶ የጉልበት ስራ ስትሉ ምን ማለት ትችላላችሁ? let's say elbow grease ልንለው እንችላለን። ኦኬ ሶ let's say በጣም ብዙ ሞከራችሁ ወይም ደግሞ ብዙ ነገር ሰራችሁ ነገር ግን ብዙ ጉልበት አወጣ ይሄንን ስራ እንትን ለማለት ብዙ ጉልበት ነው ያወጣውት በሉኝ እስኪ። you can say what I have used a lot of elbow grease. this job took a lot of elbow grease ማለት ትችላላችሁ። elbow grease ምን ማለት ነው? የጉልበት ስራ ማለት ነው። ኦኬ ሶ በጣም ከባድ የሆነ የጉልበት ስራ so he is doing a lot of elbow grease ካላችሁ ምን ለማለት ነው? ከባድ የጉልበት ስራ እየሰራ ነው። ኦኬ ሶ elbow grease ካላችሁ ምን ማለት ነው? hard what physical effort አንድ ነገር ላይ የምታሳድሩ ከሆነ you can call that thing you can say that thing takes a lot of what elbow grease ማለት ነው። ምን ማለት ነው? ከባድ የጉልበት ስራ እንደማለት ነው። ኦኬ ሶ what about let's say አንዳንዴ like በጣም ቢዚ ሆናችሁም ሊሆን ይችላል ወይም ደግሞ በቃ መተኛት የሚያቀታችሁ ጊዜ ሊኖር ይችላል። ኦኬ ሶ let's say በጣም ቢዚ ናችሁ ቀኑን ሙሉ ከዛም ደግሞ ማታም ስራ ነበራችሁ ኦር የሆነ ቦታ ነበራችሁ and almost ትንሽ ነው የተኛችሁት። ኦኬ ሶ the whole day በጣም ለትንሽ ሰዓት ነው የተኛችሁት ለአንድ ሰዓት ኦር ለሁለት ሰዓት ብቻ ነው የተኛችሁት። what can we call that? ምን ልንለው እንችላለን? we can say what 40 winks 40 winks so 40 ማለት ምን ማለት ነው? 40 ነው አይደለ? winks ደግሞ ምንድነው? አይናችን ስናርገበግብ or ስንጠቅስ we can call it what wink እንለዋለን አይደለ? so literally በቃ 40 wink የሚሆን የተኛውስ ለማለት ነው ማለት ነው። ኦኬ literally 40 ዊንክ ብቻ ላይሆን ይችላል የተኛችሁት አይደለ? of course አንድ ሰዓት ሁለት ሰዓት ሊሆን ይችላል። ነገር ግን it's to symbolize what short nap የሚለውን ነገር ማለት ነው። ለትንሽ ሰዓት ነው የተኛችሁት ለትንሽ ሰዓት ነው ናፕ ያረጋችሁት። so what I didn't sleep the whole day. I took what a 40 I only took like a 40 winks ማለት ትችላላችሁ ማለት ነው። ኦኬ so I only had 40 winks the whole day ካላችሁ አንድ ሰው ምን ለማለት ነው? በጣም ለትንሽ ሰዓት ነው የተኛሁት እያላችሁ ነው። ኦኬ so 40 winks የምትለው short nap ወይም ደግሞ ለትንሽ ሰዓት መተኛትን ያሳየናል ማለት ነው። ኦኬ for like a limited time or for like a short time sleeping ማለት ነው። ኦኬ so we can call that 40 winks እንለዋለን 40 winks ማለት ነው። ኦኬ so what about አንዳንድ በጣም ፈኒ የሆነ ሰው አለ አይደለ? በጣም ተጫዋች በጣም ቀልዱ የሚያስቅ ሰው። ኦኬ ሶ ምን ልንለው እንችላለን? በጣም ተጫዋች ጓደኛ ሊኖራችሁ ይችላል አይደለ? ሁሌ በቃ ስታገኙት መሳቅ ማታቆሙት አይነት ሰው ሊኖር ይችላል አይደለ? so what do you think you call that person? በጣም funny of course you can call it very funny ነገር ግን በኤሪያም ምን ልትሉት ትችላላችሁ ያንን ሰው? you can call that person what a barrel of laugh so barrel ምንድነው? barrel በአማርኛ we can say it's በርሜል አይደለ? so በርሜል ትልቅ ነገር ነው አይደለ? ብዙ ነገሮች ስቶር የሚሆኑበት so that person a barrel of laugh ደግሞ ስንል ምን ለማለት ነው? that person makes you laugh a lot አይደለ? በጣም ብዙ የሚያስቅ ሰው ነው እያለን ነው ያ ሰው በጣም የሚያስቅ ሰው ነው so barrel of laugh የሆነ ሰው ማለት he is a very funny በጣም ተጫዋች በጣም አስቂኝ የሆነ ሰው we can call that person a barrel of laugh. okay
that comedian is a barrel of laugh ካልን በጣም አስቂኝ በጣም ፈኒ የሆነ ሰው ነው ማለት ነው። ኦኬ ሶ ኮሜዲያን ነው ልንል እንችላለን or he's a clown ልንል እንችላለን። ኦኬ ሶ በጣም አስቂኝ የሚያስቅ ሰው ኦኬ ሶ what can we say a barrel of laugh ልንለው እንችላለን ማለት ነው ያንን ሰው። ኦኬ ሶ አንድ በጣም በእድሜው የገፋን ሰው ምን ልትሉ ትችላላችሁ? በጣም እድሜው የገፋን ሰው ምን ልትሉ ትችላላችሁ? ኦኬ ሶ መጀመሪያ በእድሜ ትልቅ የሆነ ሰው what do you call it? old አይደለ? old person ወይም old አይደለ? ሶ በጣም እንዳረጀ ወይም ደግሞ ያ ሰው በጣም እድሜው እንደሄደስ ለማሳየትስ እስቲ ያንን የሚገልጽ ኤዲየም ንገሩኝ ብላችሁ ምን ልትሉኝ ትችላላችሁ? ኦኬ you can say what he is ለምሳሌ አንድ ትልቅ ሰው እንትን አላችሁ how old is he ስትሉት ወይም ደግሞ how old are you ወይም ደግሞ የሆነ ሰው ሲጠይቃችሁ you can say what he is as old as the hills he is as old as the hills ልትሉ ትችላላችሁ። ምን ለማለት ነው? በጣም እድሜው ገፍቷል he is very old he is a very old person እያለን ነው ማለት ነው። ኦኬ ሶ እድሜው ገፍቷል or he is as old as what as old as the hills ልንለው እንችላለን ማለት ነው። ኦኬ ሶ someone that's very old someone that has you know that has lived very long we can call that person what as old as hills ልንለው እንችላለን ማለት ነው። ኦኬ ሶ as old as hills remember this ማለት ነው። ኦኬ ሶ what about so ስለ ሰዎች ነው እያወራን ያለ ነው ዛሬ what about someone who is odd okay odd የሆነ ሰው ወይም strange የሆነ ሰው ማለት ከሰዎች የሚሰራው ነገር ድርጊቱም ሊሆን ይችላል ስራዎችም ሊሆን ይችላሉ ከሰዎች ወጣ ያለ ሰው ሊኖር ይችላል አይደለ? ሶ በሚያደርገው ነገር በአክሽኖቹ በአለባበሱም ሊሆን ይችላል ለየት ያለ ሰው or odd የሆነ ሰው ሊኖር ይችላል አይደለ? ከሰዎች ሁሉ የሚያደርገው ስራ ለየት ያለ ሰው ኦኬ ሶ let's say ሱሪም ገልብጦ የሚለብስ ሰው ሊኖር ይችላል። so what can you call that person? ለየት ያለ or strange የሆነ ሰው ኦኬ of course strange person ልንለው እንችላለን but ምን አይነት ኤዲየም በኤዲየም ደግሞ ግለጹት ብላችሁ ምን ልትሉ ትችላላችሁ? you can call that person what an odd ball okay odd ball ካላችሁ ያ person he is a weirdo or he is a strange person ልትሉ ትችላላችሁ ማለት ነው። ኦኬ ሶ በጣም ለየት ያለ or ያልተለመደ አይነት ጸባይም ሆነ ድርጊቶች የሚያደርግን ሰው you can call that person what an odd ball he is an odd ball he does strange things ልንል እንችላለን አይደለ? ሶ strange ነገሮችን ነው የሚሰራው ያልተለመደ ነገር ነው የሚሰራው ይሄ ግን እኔ ልክ አይመስለኝም ይሄ ልጅ ምናምን ትላላችሁ አይደል አንዳንዴ so you can call that person what an odd ball ወይም odd ball ልትሉ ትችላላችሁ ማለት ነው። ኦኬ ሶ that was all about people ስለ ሰዎች አውርተናል ምን አይነት አክቲቪቲ እንደሚያደርጉ ስለ እድሜያቸው or ምን አይነት ባህሪ እንዳላቸው አወራን አይደለ? so today was all about people's idioms ወይም ደግሞ ከሰዎች ጋር የተያያዙ ፈሊጣዊ አነጋገር ነው ይዤላችሁ የመጣሁት። I hope you guys enjoyed this video. so that was all for today. ሌሎች የምታውቋቸው ኢዲየሞችም ካሉ ከፒፕል ጋር የተያያዘ ወይም ደግሞ የተለያዩ አይነት ኢዲየሞች ካሉ let me know in the comment section. Thank you guys so much for watching. Bye.